ዛሬ 35 ዓመታትን የኋልዮሽ ተጉዘን ከአፍሪካዊ የታሪክ ድርሳን ውስጥ የምንማርበትን ብሎም ራሳችንን የምንገራበትን መልካም የታሪክ ሁነት እንዳስሳለን። ዲጀማክስ አላኒከም ከወኖ ቡርኪና ፋሶ ቶማስ ሳንካራ ሬይነንኮ ሲዳራ አፍሪካ በቀኝ ገዢዎቿ ጠንካራ ክንድ በምትደቆስበት ችግር ድህነትና ማህይምነት የአፍሪካውያንን ሕይወት ባከበደበት አፍሪካውያን በበቀሉበት አፈራቸው በሀገራቸው ሰማይ ስር ፍትህ፣ ዲሞክራሲ፣ ነጻነታቸውንና የሀገር ባለቤትነታቸውን በተነፈጉበት በዚያ በከባዱ ዘመን እምቢ ለሀገሬ ያለውን ሕዝብ በራሱ ኩራትና ቁርጠኝነት ሀገር መገንባት እንደሚችል ያሳየውን ስልጣን ከራስ ጥቅምና ምቾት በላይ ለሀገርና ለሕዝብ ክብር ሲውል የላቀ ስኬት እንደሚኖረው በውጤት ያሳየውን ሀገሩን ደግሞ የወለዳትን ባርነትና ጭቆናን በመረጡ አጋሮቹ የክፋት ድርጊት የተሰዋውንና በአጭር የሕይወት ዘመን ግዴታው ለሀገሩ በከወነው መልካም ተግባሩ በሀገሩ ልጆች የትውልድ ዑደት ውስጥ ሕያው ሆኖ የተሻገረውን ሰው የምዕራብ አፍሪካዊቷ ሀገር የቀደመውን የሀገረ ቡርኪና ፋሶን ፕሬዝዳንት የቶማስ ኢንሲዶሬ ኖኤል ሳንካራን የመኖር ታሪክ እንቃኛለን። አውሮፓውያኑ ዘመን አቆጣጠር በ1949 ዓመተ ምህረት በቀኝ ገዢዎቿ ሞጋሳ አፐር ቮልታ ተብላ በምትጠራው ሀገር በያኮን የተወለደው ቶማስ ኢንሲዶሬ ኖኤል ሳንካራ አድራጎትና ምግባሩ በትውልዶች ልብ ውስጥ በድምቀት በጻፈው መጠሪያው ቶማስ ሳንካራ በዚያች ሀገር በ1983 ዓመተ ምህረት አንድ አብዮታዊ ቡድን የነበረውን ስርዓት በመገርሰስ በእስር ውስጥ በተቆለፈበት ጀግናው ስም የሀገሪቱን መንበረ ስልጣን ተቆጣጠረ። ከዚያም ይህ ሰው በ33 ዓመት የወጣትነት ዕድሜው ለደሃው የሀገሩ ሕዝብ ደህንነት ሲል ሙስናንና የፈረንሳይን የቅኝ አገዛዝ ስርዓት ከሀገሩ መሬት ላይ ለማስወገድ በማለም በወርሃ ጥር 1983 ዓመተ ምህረት አምስተኛው ፕሬዝዳንት በመሆን ስልጣኑን ተረከበ። በመሪነት ስራው ጅማሮም በማህበራዊ በስነ ምህዳር ጾታና በኢኮኖሚ ለውጦች ላይ ያተኮረና በአህጉር አፍሪካ ያልተሞከረ አጓጊ ፕሮግራም መተግበር ጀመረ። የራሱን የአገዛዝ ነጻነት ለማመላከትም የሀገሩን መጠሪያ ከቀኝ ገዢዎቿ ሞጋሳ ከአፐር ቮልታ ወደ ቡርኪና ፋሶ የኩሩ ህዝቦች መሬትነት ለወጠው። የሀገሪቱን የውጭ ፖሊሲም ወደ ጸረ ቅኝ አገዛዝ ቀየረው። የመንግስቱን አካሄድም ከውጭ እርዳታ በማራቅ የሀገሩን ዕዳ ለመቀነስም ትኩረት እንዲያደርግ አስቻለ። መሬትና የማዕድን ሀብትን በሀገራዊ አስተዳደር ስሌት ውስጥ በማስገባት የዓለም የገንዘብ ፈንድና የዓለም ባንክን ኃይልና ተጽዕኖ ከሀገሩ ላይ ቀየሰው። የውስጥ ፖሊሲውንም በቂ ምርት በማምረት ረሃብን መከላከል፣ የመሬት አስተዳደር ስርዓትን ማደስ፣ በሀገር አቀፍ የማህይምነት ዘመቻ ትምህርት ላይና የማህበረሰብ ጤና ላይ እንዲያተኩር አደረገ። በተጨማሪም 10 ሚሊዮን ችግኞችን በመትከል የሳህልን በረሃ መክታት፣ በፊውዳል የመሬት ባላባቶች የተያዘውን መሬት ለአርሶ አደሩ በማከፋፈል ሀገር አቀፍ የስንዴ ምርትን በእጥፍ ማሳደግ፣ የገጠርና የከተማውን ማህበረሰብ ቀረጥና ግብር ለተወሰነ ጊዜ በማቆም ሀገሪቱን የሚያስተሳስሩ መንገድና የባቡር መስመሮችን መዘርጋት የአምስተኛው የቡርኪና ፋሶ ፕሬዝዳንት የቶማስ ሳንካራ መንግስት የትኩረት አቅጣጫ ነበር። በሌላ በኩልም በሳንካራ የለውጥ ጉዞና ቁርጠኝነት የተረቱት ቡርኪና ፋሶውያን ገንዘብና ጉልበታቸውን በፍቃዳቸው በማጣመር መንገዶችን፣ ትምህርት ቤቶችን፣ የጤና ተቋማትን በመገንባት የተሻለችዋን ቡርኪና ፋሶን ለማጽናት መትጋትን መረጡ። የቶማስ ሳንካራ መንግስት በሴቶች መብት ላይ በማተኮርም የሴት ልጅ ግርዛት፣ ጠለፋ መሰል ጉዳዮችን አወገዘ። ከሌላ ጊዜ በተለየም ሴቶችን በከፍተኛ መንግስታዊ የአመራርነት ስፍራ ላይ በመሾም ሴቶች
በስራና በትምህርት እንዲተጉ ብርታት ሆናቸው። ይህን የመንግስቱን ሀገራዊና ህዝባዊ የለውጥ አጀንዳ ለመተግበር ሲልም በሙስና ወንጀል የተዘፈቁ አመራሮች በአብዮቱ ተቃዋሚዎችና የሥራ ትጋትና ኃላፊነታቸውን በዘነጉ ሁሉ ላይ ጠንካራ እርምጃ ወስዷል። ይህ የቶማስ ሳንካራ የለውጥ ጉዞም ለበዙት ድሃ አፍሪካውያን ሳንካራ በስራ ሳንካራ በራስ ሐሳብ የመመራት ተምሳሌት እንዲሆናቸው አድርጓል። Thomas Sankara Reinanko Sidara ያኔም የበዙት የአፍሪካ ሀገራት ከውጭ በሚያስገቡት የምግብ እህልና በእርዳታ ላይ ሲመሰረቱ የሳንካራዋ ሀገር ቡርኪና ፋሶ ግን በብዙ መልኩ በራሷ ምርቶች መገልገልን ተያይዛው ዘለቀች። ይህም የቡርኪና ፋሶውያን ማህበራዊ ቅንጅትና በጠንካራ ሰራተኝነት ቁርጠኝነት ችግሮቻችንን ማሸነፍ እንችላለን በሚለው ጠንካራ የሳንካራ አቋም ውጤት ነው። ለዚህ ዓላማው ትግበራም የግል ጥቅምና የዙፋኑን ባዶ ክብር ወደ ጎን በመተው ሀገርና ህዝቡን በማስቀደም የህዝቡን ኑሮ ተዋህዶ ኖሯል። የሳንካራዋ ቡርኪና ፋሶም ማንም ከግብርና ስራ በላይ አይደለም በሚል አቋም ፕሬዝዳንቷን ጨምሮ ከፍተኛ የመንግስት ሚኒስትሮች በመንገድና በሌሎች የመሰረተ ልማት ግንባታዎቿ ላይ አሻራቸውን እንዲያኖሩ አድርጋለች። ምሁራኖቿንና የትምህርት ስርዓቷን ከወታደራዊ ስልጠናዎች ጋር በማቀናጀት የመከላከያ ሰራዊት ኃይሏን በማህበራዊ የልማት ፕሮጀክቶች ላይ እንዲሳተፉ በማድረግ ህዝባዊ ወገንተኝነት ያለው ሰራዊትን በሀገራዊ ምግባር መገንባትም ችላለች። ቡርኪና ፋሶ በሳንካራ አመራርነት ስኬት ለመጀመሪያ ጊዜ ትምህርት ቤቶችን፣ የጤና ማዕከላትን፣ የውሃ ማከማቻዎችን፣ 100 ኪሎ ሜትር የሚሆን የባቡር መስመርን በራሷ ውስጣዊ አቅም ለመገንባት በቅታለች። በ1983 እና 86 ዓመታቶች መካከልም የሀገሪቱ የግብርና ምርት የ75 በመቶ እድገት አስመዝግቧል። በ1984 ዓመተ ምህረት በሁለት ሳምንት ዕድሜ ውስጥ ብቻ 2 ሚሊዮን ህፃናት የክትባት አገልግሎት ማግኘት ችለዋል። በችግኝ ተከላና በአረንጓዴ ልማት ፕሮጀክትም ሰፊ ውጤት ተመዝግቧል። ሳንካራ የስልጣኑን የተትረፈረፈ ጥቅምና በውጭ ሀገራት ጉዞ ወቅት የሚያገኘውን ሽልማትና ስጦታ ለሀገሩ በፍቃደኝነት በመስጠት ለመንግስቱ ከፍተኛ አመራሮች ምሳሌ መሆን ችሏል። ለገዛ ቤተሰቦቹም በኔ ፕሬዝዳንት መሆን ምክንያት ምንም የተለየ ጥቅም ከኔ እንዳትጠብቁ በማለትም የበዙት አፍሪካውያን መሪዎች መውረስ ያልቻሉትን ብሂል አስተምሮ አልፏል። ቶማስ ሳንካራ ይህ የቶማስ ሳንካራ ያልተለመደ የሥራ ፍጥነት ለብዙ የመንግስት የአገልግሎት ተቋማት ሰራተኛ የሥራ ብቃት ፈተናም ሆኗል። ለዚህም የመንግስት ሰራተኛው ለህዝብ ጥያቄ ተገቢውን ምላሽ በተፈለገው ፍጥነት እየሰጠ እንዲያገለግል ለማድረግ ሲል ሳንካራ ማግባባትና ኃላፊነትን በተጠያቂነት መወጣትን ማዕከል ያደረገ አሰራር ዘረጋ። የህዝብ እንባ ጠባቂ ተቋምን በመመስረት በሙስና በዘረፋና በሌሎች ወንጀሎች ላይ አስተማሪ ቅጣትን የሚወስዱበት ስልጣንን ሰጣቸው። ህዝቡም ከተለመደው አሰራር በመውጣት የዚህን ፍትሃዊ አሰራር መተግበር መደገፍ ጀመረ። የህግ ባለሙያዎች፣ የፖሊስና የመከላከያ አባላትና የማህበረሰብ ተወካዮች በመቀናጀት የእንባ ጠባቂ ተቋማትን አገልግሎት አጠናከሩት። በዚህም በ6 ወራት ውስጥ ብቻ 44 የሚሆኑ የቀድሞ ከፍተኛ የመንግስት ባለስልጣናት ላይ ፍትሃዊ እርምጃ መውሰድ ተችሏል። በአገሪቱ ያሉ ወታደራዊ ተቋማትም በግብርና ስራዎች ላይ በመሰማራት በአገሪቱ የግብርና ምርትና የእንስሳት ሀብት እድገት ውስጥ የድርሻቸውን እንዲወጡ ተደረገ። ህዝብና ሰራዊቱን ከማቀራረብ በተጓዳኝ ለአገሪቱ ኢኮኖሚያዊ እድገት አስተዋጽኦ አበርክቷል። በ1984 ዓመተ ምህረት ተግባር ላይ በዋለው በማህበራዊ ልማት ፕሮግራም በአንድ ዓመት ከ6 ወር ስራዎች 351 ትምህርት ቤቶች፣ 314 ጤና ተቋማት፣ 88 ፋርማሲዎች፣ 274 የውሃ ማከማቻዎች ተገንብተዋል። ይህን ያልተገመተውን የሳንካራን መንግስት የለውጥ ጉዞ የታዘቡም በእንዳንተ አይነት ድሃ ሀገር ውስጥ እንዲህ አይነት ለውጥ የማስመዝገቡ ሚስጥር ምንድነው ቢሉት ሳንካራም የቡርኪና ፋሶውያንን ጥንካሬ በመጠቀም ህዝብ በቀን 2 መመገብና ንጹህ እንዲያገኝ ለማስቻል በመስራታችን ነው አለ። የአገሪቱ ዋነኛ ረጂ የነበረችው ቀኝ ገዥዋ ፈረንሳይ የሳንካራን ወደ ስልጣን መምጣት ተከትሎ ድጋፏን አቋርጣለች። የዓለም ባንክም ከ1985 በኋላ ለቡርኪና ፋሶ ጀርባውን ሰጥቷል። የዚህ ሁሉ መቃረን ዋነኛው ምክንያት ደግሞ ድጋፍና እርዳታ የሚያደርግልን የትኛውም አካል በምላሹ ፍላጎቱን ይጭንብናል፣ ከዚህ ይልቅ በራሳችን የውስጥ አቅም ችግሮቻችንን በማሸነፍ ነፃ ሀገር መመስረት ይኖርብናል የሚለው የሳንካራ አቋም ነበር።
በዚህም ቡርኪና ፋሶ ያለማንም ፍቃድና ጣልቃ ገብነት ካሻት ሀገር ጋር ወዳጅነት የመመስረት መብቷን አስከብራለች። ከ1983 እስከ 1987 በዘለቀው የሳንካራ የስልጣን ዘመን ቡርኪና ፋሶውያን በትምህርት በጤናና በሌሎች ጉዳዮች ላይ ያላቸው ተሳትፎ ፈጣን እድገት አስመዝግቧል። በአገሪቱ ከሚከናወኑ የኢንቨስትመንት ፕሮጀክቶች 71 ከመቶ በግብርና በእንስሳትና አሳ እርባታ በደንና በዱር እንስሳት ጥበቃ ላይ ያተኮረ ነበር። ከፍተኛው የመንግስቱ ገንዘብም በመስኖ፣ ጽዳት፣ የውሃ ፕሮጀክቶችና አብላጫውም በጤና በትምህርትና በትራንስፖርት ፕሮጀክቶች ግንባታ ላይ ውሏል። አምርተን እንጠቀም በሚል መርህም ቡርኪና ፋሶውያን በሀገራቸው አምርተው በሀገራቸው መጠቀምን የስልጣኔያቸው ጅማሮ አደረጉት። ይህም ለበዛው አፍሪካውያን በአፍሪካዊ ማንነት የመኩራትን ንቃተ ህሊና ፈጥሯል። Faisons en sorte que ce soit à partir d'Addis Abeba que nous décidions de limiter la course aux armements entre pays faibles et pauvres. በአዲስ አበባ የሚካሄደው ኮንፈረንስ በደሃና በደካማ አገሮች መካከል የሚደረገውን የትጥቅ ውድድር ለመግታት እንደሚችል በእርግጠኝነት እናሳይ እስኪ። እኛ የምንገዛቸው ዱላና ቢላዋዎች ጥቅም የላቸውም። የአፍሪካ ገበያ ለአፍሪካውያን የሚጠቅምና የሚገባ እንዲሆን እናድርግ። በአፍሪካና ምርት አፍሪካዊ ምርት ለአፍሪካውያን እንዲደርስ እናድርግ። ከውጭ አገራት ከማስገባት ይልቅ የምንፈልገውን እናምርት፣ ያመረትነውን እንጠቀም። ቡርኪና ፋሶ ለዚህ ምሳሌ የሆነ ተግባር ልታሳያችሁ ትችላለች። ቡርኪና ፋሶ ጥጥ አምርታ በባለሙያዎቿ የተፈተለና የተሰፋ ልብስ እያለበሰችን ነው። እኔም ከልዑክ ቡድኔ ጋር በአርሶ አደሮቻችን ከተመረተ ጥጥና በባለሙያዎቻችን የተሰራው ልብስ ነው ለብሼ የመጣሁት። ቡርኪና ይህን ልብስ ስታመርት አንዲት ቅንጣት ክር እንኳን ከአውሮፓ ወይም ከአሜሪካ አላስገባችም። ማለት የምፈልገው ነገር የአፍሪካዊነትን አኗኗር ልንቀበል ይገባናል። በነጻነትና በሉዓላዊነት መኖር የምንችልበት ብቸኛው መንገድ ነው። ከዚህ የሰፋው የሳንካራ ጉዞ ለሀገሩና ለሕዝቡ ታላቅ ውጤትን ያስገኘና ልብ ላለው መሪ ሰፊ ትምህርት የሚሰጥ ቢሆንም የቅኝ ግዛትን መጻረሩና ሀገሩን ነፃ ማድረጉ የሀገሪቱን ሀብት ማግበስበስ በለመዱት ላይ ፍትሐዊ እርምጃ መውሰዱና የሙሰኞችን መንገድ በመዝጋቱ በሕዝብ የተወደደውን ያህል የውስን አካላትን ጥላቻ አትርፎ ነበር። በዚህም በ1987 ዕለተ ሐሙስ ወርሃ ጥቅምት በ15ኛው ቀን ከአማካሪ ቡድኑ ጋር ውይይት እያደረገ ባለበት ሰዓት በታጠቀ ኃይል ተኩስ ተከፈተባቸው። በዚያች ሰዓትም ሳንካራ አብረውት ያሉትን አማካሪዎቹን ለደህንነታቸው ከለላ እንዲይዙ ነግሮ እነሱ የሚፈልጉት እኔም ብቻ ነው በማለት አጋሮቹን አድኖ እርሱ ሊሰዋ መረጠ። በጥፋት እጆችም ቃታዎች ተሳቡ። ሀገሩን በወለዳት ጀግና በቶማስ ሳንካራ አካል ላይም የበዙ ጥይቶች ዘነቡ። ሳንካራ አበቃ።